ሰላም ጤና ይስጥልኝ ውድ የገራገር ሚዲያ ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት ይብዛ። እንግዲህ ዛሬ አጠር ባለ ስለ ዲቪ ፕሮሰስ አጠቃላይ መረጃ ልሰጣችሁ መጥቻለሁ ማለት ነው። በመጀመሪያ ዲቪ አሸናፊ የሆናችሁ እንኳን ደስ አላችሁ፣ ወይም ደግሞ እድለኛ የሆናችሁ እንኳን ደስ አላችሁ ልል እወዳለሁ ማለት ነው። በመቀጠል ዲቪ ውጤታችሁ ላላያችሁ ኮንፈርሜሽን ነምበር ለጠፋባችሁ ሰዎች እንዴት ነው ያለ ኮንፈርሜሽን ነምበር ውጤታችን ለማየት የምንችለው የሚለውን ጥያቄ እንመልሳለን ማለት ነው። እና እንዲሁም ዲቪ የደረሳችሁ ሰዎች በአጠቃላይ ምን አይነት ፕሮሰሶችን ነው ምን አይነት ስቴፖችን ነው የምናልፈው፣ ምን አይነት ቻሌንጆች ሊገጥሙን ይችላሉ፣ እንዴትስ ማድረግን ነው ማለፍ የምንችለው፣ ወይም ደግሞ ዲቪ ከደረሰን በኋላ ማድረግ ያለብን ስቴፕ ወይም ደግሞ ከተል ያለብን ስቴፖች ምንድናቸው የሚለውን አጠቃላይ አብረን እናያለን ማለት ነው። ካለኝ ልምድ ወይም ደግሞ ካለኝ ኤክስፒሪየንስ አንፃር ያለኝን ነገር ሼር ላደርጋችሁ እወዳለሁ ማለት ነው። ምክንያቱም እኔም እንግዲህ በፕሮሰሱ ስላለፍኩኝ እኔም የዲቪ አሸናፊ ነበርኩኝ። እንግዲህ ስኬታማ ወይም ደግሞ ውጤታማ የሆነ DS260 ሞልቼ ዶክመንት አውተንቲኬት አድርጌ ኢንተርቪው አድርጌ ሁሉም ነገር ተሳክቶልኝ እንደ ፈጣሪ ፍቃድ አሁን የምገኘው አሜሪካን ሀገር ስለሆነ ማለት ነው። ስለዚህ የዲቪ አሸናፊ ከሆናችሁ ይህ መልእክት ወይም ደግሞ ይህ መረጃ ለእናንተ ነው ማለት ነው። እንዲሁም ዲቪ አሸናፊ ለሆኑ ጓደኞቻችሁ ይህን መልእክት ሼር እንድታደርጉላቸው፣ ምክንያቱም ይጠቅማቸዋል ማለት ነው። ስለዚህ የዲቪ እድለኛ ከሆናችሁ ወይም ደግሞ የዲቪ አሸናፊ ከሆናችሁ በኋላ የምታከናውኗቸው ወይም ደግሞ ልታደርጓቸው የሚገቡ ነገሮች አሉ ማለት ነው። እነሱን ስታደርጉ ነው ተሳክቶላችሁ አሜሪካን ሀገር ልትመጡ የምትችሉት ማለት ነው። ስለዚህ እነሱ ነገሮች ምንድናቸው? አንደኛውና ዋነኛው እንዲሁም ወሳኙ ነገር DS260 ፎርምን መሙላት ነው ማለት ነው። DS260 ፎርም ከሙላም በኋላ ዶክመንታችንን አውተንቲኬት ማድረግ፣ መዘጋጀት ያለብን ነገር ማዘጋጀት መቻል አለብን ማለት ነው። ዶክመንት አውተንቲኬት ማለት የትምህርት መረጃዎቻችንን ማረጋገጥ መቻል አለብን ማለት ነው። ከጀርባቸው ትክክለኛና እውነተኛ የትምህርት ዶክመንታችን እርግጠኛ የተረጋገጠ የትምህርት ዶክመንት መሆኑን ከተማርንበት ትምህርት ቤት አንስቶ እስከ ትምህርት ሚኒስቴር ድረስ ከጀርባው ማተም እናስመታለን ማለት ነው። እና ኢንተርቪው አለ። ሶስተኛ ላይ ኢንተርቪው እናደርጋለን። ዘን አፍተር አራተኛ ትራቨል ማድረግ ነው። ከተሳካልን ቪዛው እንደተቀበልን ከ6 ወር ጊዜ ባላለፈ ወደ አሜሪካን ሀገር መምጣት ሊጠበቅብን ይችላል ማለት ነው። ስለዚህ DS260 ለመሙላት መጀመሪያ DS260 ለመሙላት ስናስብ ቅድሚያ ልናስብ ወይም ደግሞ ሊኖረን የሚገባ ነገር ስፖንሰር ነው ማለት ነው። ስፖንሰር ከሌለ DS260 ፎርም መሙላት አንችልም። ስለዚህ ስፖንሰር ግዴታ ያስፈልገናል ማለት ነው። ስለዚህ ስፖንሰር ማለት አሜሪካን ሀገር ሆኖ እኛ ወዲያው እንደመጣን ለአንድ ወር ሊሆን ይችላል፣ ለሁለት ወር እስከ 3 ወር ድረስ ሊሆን ይችላል፣ ስራ እስከምናገኝ ወይም ደግሞ ግሪን ካርዳችንን ሶሻል ሴኩሪቲያችንን እስከምንቀበል ድረስ ሊረዳን ሊያግዘን የሚችል ሰው ያስፈልገናል ማለት ነው። ይህንን ሰው ካላገኘን DS260 ፎርማችንን ልንሞላ አንችልም ማለት ነው። ስለዚህ DS260ችን ለመሙላት ብዙ ነገር ሊያስፈልገን ይችላል። እሱን በሰፊው በኋላ እናያለን ማለት ነው። በመቀጠል ዶክመንት አውተንቲኬሽን ማለት ከ8ኛ ክፍል ጀምሮ እስከ ተማርንበት የትምህርት ደረጃ እንግዲህ ዝቅተኛው የትምህርት ደረጃ 12ኛ ክፍል ነው ብንል እስከ ዩኒቨርሲቲ ድረስ ያለውን ዶክመንታችንን ከተማርንበት ትምህርት ቤት ጀምሮ እስከ ትምህርት ሚኒስቴር ድረስ አውተንቲኬት ማስደረግ መቻል አለብን ማለት ነው። ዶክመንት አውተንቲኬሽን እንዴት ማድረግ አለብን የሚል ቪዲዮ የሰራሁት አለ። እሱን ገብታችሁ ገራገር ሚዲያ የሚል ስር ማየት ትችላላችሁ ማለት ነው። DS260 በጥንቃቄ ከሞላን ማለት ከመጀመሪያው ዲቪ ኢንተሪያችን ጋር በትክክል ከሞላና ዶክመንታችንን ከ8 ጀምሮ እስከ ከፍተኛ ትምህርት ደረጃ ያለንን ዶክመንት አውተንቲኬት ካስደረግን ወይም ደግሞ ካረጋገጥን ማለት ነው ቀጣይ ስቴፕ የሚሆነው ኦኬ ወይም ደግሞ ቲኤንኤል እንደተላከልን ኢንተርቪው መግባት ይሆናል ማለት ነው። ስለዚህ ኢንተርቪው ከገባን በኋላ ቪዛችን ከተመታልን ቀጥታ ትራቭል ለማድረግ መዘጋጀት አለብን ማለት ነው። ምክንያቱም አንዳንዴ ቪዛችን ከ6 ወር በኋላ ኤክስፓየርድ ስለሚያደርግ ከዛ በፊት ቀድመን ለመምጣት መዘጋጀት ሊኖርብን ይችላል ማለት ነው። አሁን ደግሞ DS260 ለመሙላት የሚያስፈልጉን ዶክመንቶች እናያለን ማለት ነው። እሱንም በ5 ከፋፍለን እናያለን ማለት ግለሰባዊ መረጃ፣ የተቀባይ አድራሻ፣ የቤተሰብ መረጃ እንዲሁም የሚያስፈልጉን ዶክመንቶች አሉ። ስለዚህ ኮንፈርሜሽን ነምበር ብለን ከፋፍለን ማየት እንችላለን ማለት ነው። ግለሰባዊ መረጃ የምንላቸው ኢሜይል፣ ሶሻል ሚዲያ፣ ፌስቡክ፣ ቲክቶክ፣ ኢንስታግራም፣ ትዊተር
ካለን ማለት ነው ያለን ከነዚህ ውስጥ ያሉን እንሞላለን ማለት ነው። ስልክ ቁጥራችንን እናስገባለን። ዘን የተቀባይ አድራሻ አለ እሱንም እናስገባለን ማለት ነው። ተቀባይ አድራሻ ማለት ስፖንሰር አድሬስ ነው ማለት የቀባዩ ሙሉ ስም ፉል ኔም። ስለዚህ የመንገድ አድራሻ ወይም ደግሞ ስትሬት አድሬስ፣ የከተማውን ስቴቱን ወይም ደግሞ ዚፕ ኮድ፣ ስልክ ቁጥሩን። ስለዚህ DS260 ከሙላታችን በፊት ማለት ነው የስፖንሰራችንን እነዚህ መረጃዎች ግዴታ ያስፈልጉናል ማለት ነው። በሶስተኛ ላይ እንግዲህ የምናገኘው የቤተሰብ መረጃ ማለት ነው። እናትና አባት፣ የተወለዱበት ጊዜ፣ ቀን፣ ወር፣ ዓመተ ምህረት፣ የተወለዱበት ከተማ፣ አሁን የሚኖሩበት ከተማ፣ ወረዳና ሰፈር፣ እንግዲህ በህይወት ከሌሉ ደግሞ ያረፉበት ዓመተ ምህረት ያስፈልጋል። አራተኛ ደግሞ የሚያስፈልጉን ዶክመንቶች አሉ። ፓስፖርት ማለት ከ6 ወር በፊት ኤክስፓየርድ ሊያደርግ የማይችል ምክንያቱም የፕሮሰሱ ከ6 ወር እስከ 1 ዓመት ሊጨርስ ስለሚችል ማለት ኢንተርቪው ከመግባታችን በፊት ዶክመንቱ ወይም ደግሞ ፓስፖርታችን ኤክስፓየርድ ሊያደርግ የማይችል መሆን አለበት ማለት ነው። እንደዛ ከሆነ ግዴታ ፓስፖርታችንን ማሳደስ መቻል አለብን። ፓስፖርት የሌለን ሰዎች ደግሞ አስቸኳይ ማውጣት አለብን ማለት ነው። ያለ ፓስፖርት DS260 መሙላት ስለማንችል ቀጣዩ በርዝ ሰርቲፊኬት ሊኖረን ግዴታ ይገባል ማለት ነው። ከ9ኛ ክፍል ጀምሮ ደግሞ እስከ መጨረሻ የተማርናቸው የትምህርት ማስረጃዎች ትራንስክሪፕትን ጨምሮ ያስፈልጉናል ማለት ነው። እንግዲህ እነዚህ ደግሞ ካሉን ማለት ነው የስራ ልምድ ካለን፣ የጋብቻ ወረቀትም ካለን፣ የፍቺ ወረቀትም እና የልጆች የልደት ካርድ እና ፓስፖርት ካሉን ማለት ነው። እነዚህ ግዴታ አይደሉም። እነሱ ካሉን ግዴታ ያስፈልጋል ማለት ነው። በመጨረሻ ላይ ኮንፈርሜሽን ነምበር ያስፈልገናል ማለት ነው። ኮንፈርሜሽን ነምበር ማለት ዲቪ ሞልተን ስንጨርስ የሰጠን ቁጥር ወይም ደግሞ ዲቪ ውጤታችንን ያየንበት ኮንፈርሜሽን ነምበር ነው ማለት ነው። DS260 ከሙላታችን በፊት ሁላችንም እነዚህ ከላይ ጠቀስናቸው ግለሰባዊ መረጃዎች፣ የተቀባይ አድራሻ፣ የቤተሰብ መረጃና የሚያስፈልጉን ዶክመንቶችን በሙሉ ከኮንፈርሜሽን ነምበራችን ጋር ሙሉ አሟልተን መያዝ ሊጠበቅብን ይችላል ማለት ነው። በዚህ አጋጣሚ ማለት ነው DS260ችን ለኢንተርቪው በጣም ውጤታማና ወሳኝ ሚና ይጫወታል ማለት ነው። ምክንያቱም DS260 ላይ የምንሞላቸው መረጃዎችን ነው ኢንተርቪው ላይ ልንጠየቅ የምንችለው ማለት ነው። ስለዚህ ሜክ ሹር ኢንተርቪው ላይ የምናቀርባቸውን ዶክመንቶች መሆን መቻል አለበት ማለት ነው። DS260 ላይ የምንሞላው DS260 ላይ ስንሞላ ወይም ደግሞ ኢንተርቪው ስንጠየቅ ቀጥታ እነሱ የሚያዩት DS260 የሞላ ነው ፎርም ላይ ስለሆነ በጣም ጥንቃቄ ማድረግ ሊኖርብን ይችላል ማለት ነው። ኢንተርቪው ላይ ይዘናቸው እንቀርባቸው ዶክመንቶችን ወይም ደግሞ የስራ ልምዶችን DS260 ላይ ማስገባት መቻል የለብንም ማለት ነው። አንዳንዴ የሆነ የሌለንን አለን ብለን DS260 ላይ ሞልተን ዘናፍተር ኢንተርቪው ላይ ስንጠየቅ ደግሞ የለንም ብንል ትክክለኛ አይደለም ብለው ሊጠራጠሩ ስለሚችሉ ማለት ነው። ከዚህ በተጨማሪ DS260 ላይ ስንሞላ መሙላት ያለብን የስፔሊንግ ስህተት፣ የስም ስህተት እንዲሁም ደግሞ የትውልድ ዓመተ ምህረት ስህተት ካለ እነሱን ከዲቪ ኢንተሪያችን ጋር አመሳስለን ከፓስፖርታችን ጋር አመሳስለን በትክክል መሙላት ሊጠበቅብን ይችላል ማለት ነው። ስለዚህ ትክክለኛ የሆነ DS260ን ከዲቪ ኢንተሪያችን እና ከፓስፖርታችን ከልደት ሰርተፊኬታችን ጋር የተመሳሰለ በተለይ የትውልድ ዓመተ ምህረትና የትውልድ ቦታ በትክክል መሙላት ይኖርብናል ማለት ነው። ስለዚህ ይህንን በትክክል ሁኔታ DS260ን ከሞላን ዶክመንታችንን አውተንቲኬት ማድረግ ቀጣይ ስቴፕ ሊሆን ይችላል ማለት ነው። ስለዚህ ዶክመንታችንን ደግሞ እንዴት አውተንቲኬት እንደምናደርግ የሚያሳይ ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ስለ ኢንተርቪውም አጠር ያለ ቪዲዮ ሰርቻለሁ። ተጨማሪም ካስፈለገ በቀጣይ አቀርብላችኋለሁ ማለት ነው። ቀጣዩ ስቴፕ የሚሆነው እንግዲህ ትራቭል ማድረግ ነው። ትራቭል ስታደርጉ ምን አይነት ነገሮች ሊያስፈልጉን ይችላሉ፣ እዚህ ከመጣም በኋላ ምን አይነት ነገሮች ቻሌንጅ ሊያደርጉን ይችላሉ የሚለውን ደግሞ በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም መልእክት ደግሞ ያስፈልጋችኋል ለምትሉ ሰዎች ሼር፣ ኮፒ ሊንክ በማድረግ አብሮነታችሁን እንድታሳዩ ስል በአክብሮት ጠይቃለሁ። ቴንክ ዩ። አመሰግናለሁ።